አድማጮቻችን የመጋቢት 2 የአዲስ ቻምበር አጫጭር ንግድ ነክ መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ሰናይ ተሸቱ ነኝ። በቅድሚያ እርሶቹን እናጋራችሁ። ቻይና በኢትዮጵያ ኢንቨስትመንት ተሳትፎዋን ለማሳደግ ቁርጠኛ መሆኗን ገለጸች። ኢንጆሪና ሳፍሮን ለውጭ ገበያ የሚያቀርብ ኩባንያ ወደ ስራ ሊገባ መሆኑ ተሰምቷል። 14ኛው ኢትዮ ቻምበር ዓለም አቀፍ ንግድ ትርኢት ከመጋቢት 4 እስከ 8 ቀን 2017 ዓ.ም በአዲስ አበባ ኤግዚቢሽን ማዕከል ይካሄዳል። ቻይና በኢትዮጵያ ኢንቨስትመንት ተሳትፎዋን ለማሳደግ ቁርጠኛ መሆኗን ገለጸች። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ በኢትዮጵያ ከቻይና አምባሳደር ቼን ሃይ ጋር ተወያይተዋል። በውይይታቸውም በብሪክስ የትብብር ማዕቀፍ መሰረት የሁለቱን ሀገራት ትብብር ለማጠናከርና በማደግ ላይ ያሉ ሀገራትን ጥቅም ለማስጠበቅ በጋራ መስራት አስፈላጊ መሆኑን አንስተዋል። ኢንጆሪና ሳፍሮን ለውጭ ገበያ የሚያቀርብ ኩባንያ ወደ ስራ ሊገባ መሆኑ ተመላከተ። ኩባንያው በዘመናዊ መንገድ ኢንጆሪና ለመድኃኒት ግብዓት የሚውል ሳፍሮን የተሰኘ አበባ በማምረት ለውጭ ገበያ ማቅረብ የሚያስችለውን ስራ በቦሌ ለሚ ኢንዱስትሪ ፓርክ ውስጥ ለመጀመር ስምምነት ፈርመዋል። የመግባቢያ ስምምነቱን የፈረሙት የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱና የአፍሪካን ፋርሚንግ ኢንዱስትሪስ ዋና ስራ አስፈጻሚ ናሱር ማህማት ናቸው። ናሱር ማህማት በዚህ ወቅት እንዳሉት ኩባንያው ዘመናዊ ቴክኖሎጂን ተጠቅሞ በቨርቲካል ፋርሚንግ በማምረት ወደ ውጭ ይልካል። በዚህም የኢትዮጵያን ግንባር ቀደም የኢንጆሪና ሳፍሮን ላኪ ሀገር ለማድረግ ይሰራል ብለዋል። 14ኛው ኢትዮ ቻምበር ዓለም አቀፍ ንግድ ትርኢት ከመጋቢት 4 እስከ 8 ቀን 2017 ዓ.ም በአዲስ አበባ ኤግዚቢሽን ማዕከል ይካሄዳል። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ከኢትዮጵያ ንግድና ቀጠናዊ ትስስር ሚኒስቴር ጋር በመተባበር የኢትዮጵያ ምርቶች፣ አገልግሎቶችና ግብዓቶች በማስተዋወቅ ለሀገራችን ኢንዱስትሪ ልማት እድገት፣ ለስራ ፈጠራና ለንግድ ስራ መስፋፋት የሚያግዙ ቴክኖሎጂዎች የሚቀርቡበት እንዲሁም ብዛት ያላቸው የሀገር ውስጥና የውጭ ኩባንያዎች መካከል የገበያ ትስስር፣ የእውቀትና የልምድ ልውውጥ የሚደረግበት 14ኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት የኢትዮጵያን ይግዙ በሚል መሪ ቃል የፊታችን ሐሙስ በአዲስ አበባ ኤግዚቢሽን ማዕከል እንደሚካሄድ ታውቋል። የትራምፕ የታሪፍ ፖሊሲን ተከትሎ የድርሻ ወይም የስቶክ ገበያ በከፍተኛ ሁኔታ መዋዠቅ አሳይቷል። ግዙፉ ናስዳቅ በ4 በመቶ ቅናሽ አሳይቷል። የፕሬዝዳንት ዶናልድ ትራምፕ የተጨማሪ ታሪፍ ፖሊሲ እንቅስቃሴ ያስበረገገው የዓለም የድርሻ ገበያ መዋዠቅ አሳይቷል። በእስያና አሜሪካ የሚገኙ የድርሻ ገበያዎች መቀዛቀዝም እንዲሁ። በይበልጥ ግን ግዙፉ የቴክኖሎጂ ኩባንያዎችን የያዘው የአሜሪካው ናስዳቅ ቅናሽ እንደታየበት ነው የተገለጸው። በዚህም በአንድ ቀን ብቻ በአሜሪካን የድርሻ ገበያ $1.7 ትሪሊዮን መታጣቱ ተገልጿል። ማይክሮሶፍት በደቡብ አፍሪካ በክላውድና በኤአይ መሰረተ ልማት ላይ $300 ሚሊዮን ኢንቨስት ሊያደርግ ነው። ማይክሮሶፍት በጆሃንስበርግና ኬፕ ታውን የመረጃ ማዕከላትን ለማቋቋም ላለፉት 3 ዓመታት በደቡብ አፍሪካ ውስጥ በመሰረተ ልማት አውታሮች ላይ ኢንቨስት አድርጓል። የደቡብ አፍሪካው ፕሬዝዳንት ሼሪል ራማፎሳ እንደተናገሩት በአካባቢው ቴክኖሎጂ ላይ አሻራ ከማሳረፍ ባለፈ የማይክሮሶፍት በደቡብ አፍሪካ ለረጅም ጊዜ መቆየቱ በሀገራችንና በኢኮኖሚያችን ላይ ያለውን መተማመን የሚያሳይ ነው ብለዋል። በተጨማሪም የደቡብ አፍሪካ ኢኮኖሚ ከፍተኛ አቅም ያለው መሆኑንና ኢንቨስትመንታቸው ደህንነቱ የተጠበቀበት የንግድ ስራ ለመስራት ምቹ ቦታ እንደሆነ ለንግዱ ለባለ ሀብቱ ማህበረሰብ የሚያሳይ ነው ብለዋል። የማይክሮሶፍት ምክትል ሊቀመንበርና ፕሬዝዳንት ብራንድ ስሚዝ አክለው ከ30 ዓመታት በላይ ማይክሮሶፍት ለደቡብ አፍሪካ ቁርጠኛ አጋር መሆኑን ያነሱ ሲሆን ይህ የቅርብ ጊዜ መዋለ ንዋይ የደቡብ አፍሪካውያን ቴክኖሎጂ መሻሻልን የሚጨምርና ወጣት ሰራተኞች ለመበልጸግ የሚያስፈልጋቸውን ክህሎት የሚያገኙበት ሰፊ የትኩረት አካል ነው ብለዋል። የናይጄሪያ የውጭ ንግድ ማስፋፊያ ምክር ቤት ላኪዎች ገበያ የማፈላለግ ድጋፍ እያደረገ ነው። የሀገሪቱ የውጭ ንግድ ማስፋፊያና ድጋፍ ሰጪ ምክር ቤት ከላኪዎችና ከውጭ ንግድ ዘርፍ ባለድርሻዎች ጋር ውይይት አድርጓል። የናይጄሪያ ማኑፋክቸሪንግ ዘርፍን ቀይደው ከያዙት ዋና ዋና ፈተናዎች መካከል አምራቾች የሚፈልጉትን የገበያ ቦታዎችና የዓለም አቀፉን በወጪ ንግድ አካሄድ ስርዓት ላይ መረጃ አለማግኘት እንደሆነ ተነግሯል። የምክር ቤቱ የበላዮች እንደሚሉትም አንዳንድ ፋብሪካዎች አዳዲስ ዓለም
አቀፍ የገበያ መዳረሻዎችን የሚያሳዩ መረጃዎች ቢደርሷቸውም እድሉ ለመጠቀም ወደ ኋላ ይላሉ ብለዋል። ለውጭ ገበያ የሚላኩ አገር በቀል ምርቶች የመነሻ ገበያ ራሳቸው ናይጄሪያውያን መሆን እንዳለባቸው በውይይቱ ላይ ተነስቷል። ስለዚህ አምራቾች በጥራትና በብዛት ተወዳዳሪ ምርቶችን በማምረት ከውጭ ገበያዎች ጎን ለጎን በሀገር ውስጥ ገበያዎች መሳተፍ እንዳለባቸው ዳይሬክተሯን ጠቅሶ የአፍሪካ ፕሬስ ኤጀንሲ ዘግቧል።